የምትፖስቱት ምንድን ነው አይደል እንዴ? አዎ አንዳንዴ ማለት ማይሆን ቪዲዮዎችን ፖስት የሚያደርጉ ሰዎች አሉ ያለው። ለማንኛውም እንትን አሪፍ ሙድ ላይ ደግሞ ካልሆንኩኝ ደግሞ የኔ ሙድ ሳይስተካከል የሰውን ሙድ ለማስተካከል ብቃት የለኝም። የሰው ልጅ ነኝ መቼም። በቃ ማሚ ውሰደው። ገባችሁ? አኮ እመጣለሁ እና አትሳደቡ። የእውነት በጣም ነው የሚያሳዝኑኝ አንዳንድ የሚሳደቡ ሰዎች ምናምን። የእውነት ጃክዬ እንዴት ነሽ? ደህና ነሽ ወይ? ትናንት ድካም ለቀቀሽ? አሪፍ ነበር አይደለ? የእውነት የበታችነት ስሜት ነው። አትሳደቡ። በቃ በመሳደባችሁ ምናምን ፊዚካሊ የሚመስለው ያሸነፋችሁ ምናምን ነው የሚመስለው፣ ግን አይደለም። ውስጣችሁ እየተጎዳ ነው። እኔ የማይመቸኝ የማልፈልገው በጣም የሚያስጠላኝ ሰው ካለ ለሰከንድ የማልፈልገው ቦታ ላይ መቆየት አልፈልግም። ለሰከንድ ማለት ነው። ጥዬ መውጣት ነው የምፈልገው። ነቀሀው ስንት ዱኒያ ላይ እኮ ብዙ የሚያስጨንቀን ብዙ እንትን የሚለን አለ። አትሞላቀቅ ታጠብ እባክህ ይላል እዚህ ጋር ፋያ ናግባ እስቲ። አህላም እንዴት ነሽ? ደህና ነሽ ወይ? በቃ አፉ በለኝ አልኩህ። የምናገረው እኮ ላንቺ ነው። ኖ ሶሪ ላንቺ ነው አልኩኝ። የምናገረው ላንቺ ብቻ አይደለም ማለት እንዳንቺ አይነቶች ሌላም ብዙ አሉ እና ቢያንስ አንቺ መስመሩን ከዘረጋሽው ሌላ መስማት ያለባቸው ሰዎች አሉ። ለእነሱ መናገር አለብኝ። እሺ ከሩታዬ ጋር እንመጣለን ነገ ወይ ከነገ ወዲያ እንመጣለን። ጎበዝ አየፋያ አሁን አንተ ፕሮፋይልን ሳየው 35-36 ዓመትህ ምናምን የሚመስለው ስትታይ ፕሮፋይልን ሳየው ገና እንደመጣህ ሰላም ሳትለኝ ምን ሳትል በሶፍት ጂንስ ጠራረጋየህና አትሞላቀቅ ታጠብ አልከኝ። አትሞላቀቅ አሁን ትክክለኛ ወርድ አይደለም። ሀው አፍህን ለምን መጥፎ ነገር ታስለምደዋለህ? ፋያ በእድሜ አልበልጥህም ይገባኛል፣ ግን ልምከርህ በትንሹም ቢሆን አይመስልህም? ብዙ ጊዜ የሚሳደቡ ሰዎች ብዙ ጊዜ ታክሲ ላይ ምናምን ታይታቸው የቤትህን አመል እዛው ምናምን የሚባል ከሚስቱ ጋር ተጨቃጭቆ ይወጣና ውጭ ሌላ ሰው ላይ ምናምን ይፈነጫል። በሆነው ባልሆነው ውሃ ቀጠነ ብሎ ይከራከራል፣ ይጨቃጨቃል። አለሁላችሁ። እንዴት ነሽ? አስገባኝ እንደውም ና ግባ። እኔ እኮ በንግግር ማመን ደስ ይለኛል። አንዳንዶቹ ደግሞ ማለት ነው ኦኬ ሰላም ነው ብራዘር፣ ለምንድን ነው ኔጌቲቭ ወርዶች የምትፈራው? አሁን ስድብ አይደለም። አትሞላቀቅ ማለት ታጠብ ነው። በቃ ምን ችግር አለው ብትታጠብ? አይ እኔ እንደዚህ ጸድቻለሁ መልስ አለቀ በቃ። ማለት ስሜታዊ የሚያደርግ ነገር እኮ አይደለም እና እንደ ሌሎቹ ማሽቃበጥ አለብን። እንደዛ አሁንም ተረጋጋ። መጀመሪያ ይሳቅ እባላለሁ። ተረጋጋ መሬት ላይ። ሲቀጥል አንተዋወቅም። ሲቀጥል እዚች ጋር ቁጭ ብያለሁ። ልነሳ ስል ነው የምታጠበው። ልጨርስ። እኔ ስርዓት ያለ ልጅ ስለሆንኩኝ አንተ ጨርስና አንተ ከጨረስክ በኋላ አወራለሁ። ጨርስ አለቃ። እሺ ቴንኪው። የጠራኸኝ እንዳወራ መሰለኝ አይደለ? አንተ ቤት ነው እና ስነ ስርዓት ምናምን አይደለም ይሄ። ምልህ አሁን ለምሳሌ ክብርን የሚነካ ነገር አይደለም ይሄ። አትሞላቀቅ ማለት ቆፍጠን ብለህ ታጠብ እጅህን። ምን ይሄ እኮ ስድብ አይደለም። ብለህ ኮሽ አይበልብህ፣ አይሰማህ። እኔ አሁን እኔ ሰው አልሳደብም። አባባል ገብቶሃል? ቀጥሎ እንደውም አንተ ደንግጠህ ማለት ነው እድሜህ እንዲህ ነው እንትን ከበጥር ስየው ምናምን። እኔ ችግር የለውም እድሜ እና ቴንሽን አትሆን። እኔ አሁን ያልኩ ብትታጠብ ጥሩ ነው ነው
ዛሴት የእንትን ዓላማ ያ ነው እንጂ እና እናሽካብት እንደዚህ እንትን ያየ ምናምን እያለ ምን ችግር አለው? መልስ መመለስ እኮ ነው። እንደ አይክፋ ብራዘር። ላውራ ጨርሳል። ተራ እናውራ ብዬ ነው ብራዘር። አውራና ችግር ንግግሮች ላይ እንዳለ ማለት ነው ማሽቃበጥ ምናምን ምናምን አልክ። ይህ ኔጋቲቭ ወርዶችን አፌ ላይ ይመጣሉ እና ከመጀመሪያው ፖዘቲቭን ውስጥህን አጥረው፣ ከመጀመሪያውም ደግሞ አትሞላቀቅ ምናምን። መሞላቀቅን እንትን አይመሳሰልም። መሞላቀቅ እኔ በጣም ይሄ መቅበጥ ምናምን ምናምን የሚመስለኝ እና ደግሞ እንደ ሌሎቹ ላሽቃብጥ ምናምን አልክ። ለምኑ ነው እያሽቃበጡ ያሉት ከታች ያሉት? ኦኬ እያወራሁ እኔ እኮ የእውነት ልታወራ ያስገባው መስሎኝ ይዱረድ የጫት ልክልሃለው ንገረኝ ካልከኝ የጫት አምልጦህ ነው መሰለኝ ወይ አልሞላልህም። በለጬ ምትክም አይመስለኝም። በዚህ አይነት የገለምሶ ነው መሰለኝ እና ይላክልሃል ወይስ እዚሁ ቴሌቶን እናሰባስብለት ሰዎች? ፋያ እኔ እኮ በስነ ስርዓት ማለቴ እንትን ብሎ የሚያወራ መስሎ የነበረ ለካ ኢሞጅ ምናምን አደረገ። በእርግጠኝነት ብዙ ሰዎች ሲሰደቡ ብሎክ ነው የሚያደርጉት። እኔ ብሎክ አላደርግም። ገብቶ በአይዲያ እኔን ማሸነፍ ከቻለ ገብቶ በስነ ስርዓት ያወራል። ገባችሁ? ካልቻለ ግን ምንም ማድረግ አይቻልም። ጀበናችን አታምርም ሰዎች። ብፈራማኩ ሰውየው አላስገባህም ነበር። ቀላል ኦፖርቹኒቲ። አንተ ምንም ነህ፣ ተረዳኸኝ? ሀሳቢ ብሎክ አድርጌ ያስወጣህ ነበር። ግን ስላከበርኩ እስቲ ጥሩ አይዲያ ሊሰጠን ይችላል ብዬ ስላሰብኩኝ አስገባውክ። ግን የምርቃና ሰዓት ስላለፈብህ ትንሽ እንትን አልክ። ዋርኒንግ እንዳይሰጥ ቡና የሚሰጥ አይመስለኝም። ነውራም በአለጌማ አላስገባም። በስነ ስርዓቱ ማውራትና መቀበል የምትችል ሰው ሆንክ አስገባህ ነበር። አስገብቼ እያወራሁህ ነበር። ግን ከዛ በኋላ ግን ተንቀለቀልክ። ለምን ብሎ ካላረከኝም ነው እንዴ? አዎ ሀኒም እንደዛ ነው። አንዳንዴ እኮ እንደዛ ያደርገኛል በደንብ እና እኔ አስገባኝ ዝም ጭራሽ አታነበውም። ከነ ራሱ አይመጣልኝም። ሪባባ ተው እሺ፣ መልካም። እስካሁን ምንም አላልሽኝም። ምን ልበል? ደህና ነህ? ከየት ነው? ሸዋሮቢትን ታውቀዋለህ? አውቀዋለሁ። ከዛ ነው። መልካም። አንድ ጥያቄ ልጠይቅህ? እሺ። እስቲ የሆነ በቃ በህይወቴ ይሄ ነገር ፈትኖኛል የምትለውን ነገር ንገረኝ። ለኪም አሁን ከኔ ህይወት በዚህ መማር አለብሽ የምትለው? ሌላ ጊዜ መልስልሻለሁ።
እስካሁን እያፈጠርክ ነው? ጨረስኩኝ። አልሐምዱሊላህ። የት ነው ትውልድ? የት ነው? አዲስ አበባ ነው? አዲስ አበባ ነኝ። ስንት ሰዓት ሆነ? ወደ መስጅድ ልሄድ ነበረ። መርሀባሽ ተዋዘነ። እንዲያው ገና እኮ ነው ሰው እኮ እስኪሄድ ይደርሳል ሰዓት። አመሰግናለሁ። ስትሰደብ ነው ለካ የምታስገባው። ሰላም ብለህ ምን ብለህ አላወራ ብለህ ስድብ ይወርድልሃል እንዴ? ስድብ ወዶልኝ ሳይሆን የኔን መጥፎ ግራ ጎን ካገኛችሁት እሱን እንድትነግሩኝ ነው። አንተ ጅል አይመን፣ እንዴት ነህ አባቴ? ደህና ነህ ወይ? ፋራ ለምን አልሽኝ? በእርግጥ አዎ ፋራ ነኝ። ሳም ደግሞ እሺ አመሰግናለሁ። እሺ አላ ስማ፣ ይሳቅ ብሎክ እንዳታደርግ። ለምንድን ነው ብሎክ ማድረግሽ? ኧረ ታደርጋለህ። አሁን ይኸው ጓደኞቼን 3 ሰው ብሎክ አደረግ ገና 20 ደቂቃ ሳይሞላ። ስድብ እንዴት ትፈራለህ? ስድብ ቦታ ያገኘ እንዴት ነህ? ስድብ በፈራማ አስወጣሽ ነበር እኮ። እኔ አልሰደብኩም፣ ነገርኩህ። ብሎክ አታድርግ። በቃ ብሎክ መሸነፍ ነው። እኔ ሚዲያ ላይ ወጣሁ ለምንድን ነው? እሺ ልጄን በሽጉጥ እያስፈራሩብኝ ነው። ነገርበት ማቅም ጀሚ እንትስተኝ ሚንቶ የለም ቁማሜን በትበት በለው ኤስገር ልሺ ደህና ነሽ? ሰላም አለይኩም። ዋሌክ ሰላም። ደህና ነሽ? ምንድን ነው ያልሽኝ ደግሞ አንቺ? ምን አልኩ? የሆነ ስድብ ሰድበሽኛል። ምንድን ነው ያልሽኝ? ጅል። ኦኬ ጅል መሆኔን እንዴት አወቅሽ? በጣም ጎበዝ ነሽ። አይ እሱማ አውቄ ሳይሆን ስሰድብህ ታስገባኛለህ ብዬ ነው።